እስኪ እናንተ ብትሆኑ በጦርነት ምክንያት አንድ ትንሽ እህታችሁን ይዛችሁ ከተማ ስገቡ ይቀበለኛል፣ ያኖረኛል፣ ይደግፈኛል ብላችሁ ያሰባችሁ ዘመዳችሁ ቢከዳችሁ ወይም ቢጠቀምባችሁ ምን ታደርጋላችሁ? የዛሬ ባለ ታሪካችን ታሪኩን እንዲህ በማለት አጋርቶናል። ቀጥታ ወደ ታሪኩን ያለን ተከታተሉ። ሰላም ውድ የንስር ቲዩብ ቤተሰቦቻችን ዛሬም በድጋሚ ተመልሰን በሌላ ታሪክ ተገናኝተናል። የዛሬ ባለ ታሪካችንን ደግሞ ስሙን አሸናፊ እንለዋለን ማለት ነው። እናም አሸናፊ በአንድ አነስተኛ ከተማ ውስጥ ከአንድ ከታናሽ እህቱ ጋር የሚኖር ጎበዝና ብርቱ ልጅ ነበር ማለት ነው አሸናፊ። እናም እንደዚህ ስራ እየሰራ እህቱን ያስተምራት ቤቱንም ያስተዳድር ምናምን ነበር ማለት ነው። በጣም ጎበዝና ታታሪ ልጅ ነበር። እናም እንደዚህ በመኖር ሳሉ አንድ ጊዜ በከተማቸው ላይ ትልቅ ረብሻ ይነሳል ማለት ነው። እናም በረብሻው ምክንያት ብዙ ሰው የተጎዳና የቆሰለ መሆኑን ሲያቅ እሱም ደግሞ እኔ ያለኝን ነገር ይዤ ለምን ወደ አንድ ቦታ አልሄድም ብሎ ማሰብ ይጀምራል ማለት ነው። ከዛም ያስብ አንድ ሀሳብ መጣለት ማለት ነው። ምን ከተማ ያሉ ዘመዶቹ ትዝ ይሉታል ማለት ነው። እናም እዛ ከተማ ላይ ያሉ ዘመዶቹ ጋር ደውሎ ሲያናግራቸው እነሱም ና በቃ እኛ ጋር ትኖራለህ፣ እዚህም አሪፍ ከተማ ስለሆነ ቆንጆ ነው፣ በደንብ ሰርተ ብርም መያዝ ትችላለህ፣ እህትን ማኖር ማሳደርም ለአንተም ጥሩ ህይወት መኖር ትችላለህ ይሉታል ማለት ነው። ከዛም አሸናፊም በዚህ ሀሳብ ይስማማል ማለት ነው። ከዛ ለመሄድ ባሰበበት ቅስፈት የከተማው ረብሻ የነሱንም ቤትና ንብረት እያወደመ ይመጣል ማለት ነው። ከዛም እሱም ህይወቴን ባተርፍ ይሻለኛል ብሎ በማሰብ አንድ እህቱን ብቻ ይዞ ወዲያው እሱም ከዛ ከተማ መውጣት ይጀምራል ማለት ነው። ከዛም ምንም ነገር ይዞ ስላልነበረ እናም ደግሞ እጁ ላይ ምንም ነገር ቀርቶ ስላልነበረ በጣም አድካሚ በሆነ ጉዞ ተጉዞ ዘመዶቹ ያሉበት ሀገር ይደርሳል ማለት ነው። እዛ ከተማ እንደደረሰ አክስቱ ልጅ ትቀበሏለች ማለት ነው። ወደ ቤታቸው ያስገቡታል ማለት ነው። ከዛም ስለነበረው ስለ ጦርነት ምናምን ይጠይቁትና አስከፊነቱ ምናምን ነግሯቸው እሺ በቃ አታስብ፣ አሁን ከዛው ነገር አምልጠና ተርፈ በህይወት ፈጣሪ ፈቅዶልህ መጥተሃል፣ ስለዚህ አሁን ከኛ ጋር እየሰራ ትኖራለህ ምናምን ይሉታል። እነሱም ደግሞ በከተማው ላይ አነስ ያለ ሆቴል ነገር ስለነበራቸው እሱ እዛ ከነሱ ጋር እያስተናገደ ወደ እየተላላከ እያጸዳም ቢሆን እየሰራ እህቱን እንዲያኖራት ስምምነት ያቀርቡለታል ማለት ነው። አሸናፊም ደግሞ ለእህቴ ምንም ነገር ሆናለሁ ብሎ ስላሰበ ችግር የለውም እኔ ምንም ነገር መስራት እችላለሁ፣ ብቻ እህቴ ደስተኛ ትሁን እና ቆንጆ ኑሮ ትኖር ይላቸዋል ማለት ነው። እነሱም በዚህ ይስማሙና አይምሮ እንዲረጋጋ አንድ ሳምንት ካረፈ በኋላ ቀጥታ ወደ ስራ ይገባል ማለት ነው። እና ስራ እንደጀመረ እሱ ይሄን ስራ ስላለመደ ወይም ደግሞ ስለማያውቀው ለሱ በጣም አስቸጋሪና ፈታኝ ይሆንበታል ማለት ነው። ብዙ ነገሮችን ማጥፋት ይጀምራል፣ ማበላሸት ይጀምራል። እነዚህ ዘመዶቹ ግን በዛውላ ውስጥ ይቆጡት ይጨውበት ምናምን ነበር ማለት ነው። እሱ ግን ቅርብ ቤተሰቦቼ ናቸው ብሎ ባሰባቸው ሰዎች ይሁላ ነገር ሲደርስበት ምንም ነገር አላለም ነበር ማለት ነው። ዋጣ አድርግቶ ለእህቴ ጥሩ ህይወት ስለምመኝ ብቻ ምንም ነገር አልናገራቸውም ነበር ይላል ማለት ነው አሸናፊ። ከዛም እንደዚህ በመኖር ሳለ የመጀመሪያው አንድ ወር ያልቃል ማለት ነው። እነሱ ደግሞ ምግብ እየበላና እየጠጣ እህቱም እየተማረች ስለሆነ ብር ባያገኝም ችግር የለውም ብለው ይስማማሉ ማለት ነው ፋሚሊዎቹ። ከዛም እሱ ግን የሆነች ነገር ጨላ እንኳን ይዤ ቀስ እያልኩኝ አጠራቅሜ ምናምን እኔም እህቴም ከዚህ ቤት ወጥተን የራሳችን ኑሮ እንኖራለን ብሎ ነበር የሚያስበው ማለት ነው። እናም የነሱ ደግሞ እቅድና አላማ የነበረው አሸናፊ እዛ ቤት እየሰራ ምግብና መኝታ ብቻ እየሰጡት እንዲኖር ነበር ማለት ነው። ከዛም አሸናፊ የመጀመሪያ ወር እንዳለፈ ብር ሳይሰጡት ሲቀር ያው አልጠየቃቸውም ነበር ማለት ነው። ምክንያቱም የመጀመሪያ ወር ላይ እሱ ብዙ ጥፋት አጥፍቶ ስለነበረ እነሱም ትልቅ ኪሳራ ላይ ናቸው ብሎ ስላሰበ ይሄን ያህል ወጪ ወይም ደግሞ ብር ብሎ አልጠየቃቸውም ማለት ነው። ከዛም ግን ሁለተኛ ወር ይመጣል። ሁለተኛው ወር እንዳለቀ ካሁን የሆነ ጨላ ይሰጡኛል ወይም ደግሞ ትንሽ ገንዘብ እንኳን ይሰጡኛል ብሎ ስላሰበ አሁን በጉጉት መጠባበቅ ይጀምራል ማለት ነው። ከዛም ሁለተኛው ወር ላይ ይከለክሉታል። ግን እሱም ስራው ጫናው እየበዛበት ስለመጣ አሁንም ደግሞ ሙያውንም አብዛኛው ስራዎችን ስለለመደና ከሰዎች ጋርም ስለተግባባ ስራውን በደንብ ቆንጆ አድርጎ መስራት ጀምሯል ማለት ነው። ከዛም አክስትየዋ ጋር ሄዶ እንዲህ ብሎ ሲያወራት እኔ እንደዚህ ብር አጠራቅሜ የራሴን ህይወት መምራት ፈልጋለሁ፣ እህቴንም ደግሞ ለብቻችን ወተን መኖር እንፈልጋለን ምናምን ሲላት እየበላህ እየጠጣህ አይደለ ወይ ምን ትፈልጋለህ ከዚህ በላይ ትለዋለች ማለት ነው። እሱም ደግሞ ከዛ ሆቴል ወጥቶ ስለማያውቅ ከተማውንም በደንብ ስለማያውቀው እዛ ሆቴል ብቻ ገብቶ ስለሆነ መስራት የጀመረው የሚያደርገው ነገር በጣም ግራ ገባው ማለት ነው። ሊወጣ ብሎ ከተማውን አያውቁም፣ ምንም የሚያውቀው እንኳን ሌላ ጓደኛ ዘመድ ቤተሰብ ምናምን አልነበረውም ማለት ነው። እዚህ ጋር ደግሞ ታናሽ እህቱ አለች፣ ትምህርትም እየተማረች ስለሆነ
እንዳትተጓጎል ፈርቷል ማለት ነው። እስቲ ቆይ እናንተ ብትሆኑ በአሸናፊ ቦታ ምን ታደርጋላችሁ? አሸናፊን ይጠቅመዋል፣ ያበረተዋል፣ ያግዘዋል ብላችሁ የምታስቡበትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ሌሎች ባለታሪኮች ደግሞ ታሪካችሁን ማጋራት የምትፈልጉ ከታች በምናስቀምጥላችሁ የሶሻል ሚዲያ አማራጮች መላክ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ ባለታሪክ እስክንገናኝ መልካም ጊዜ። እወዳችኋለሁ።